የቆዳ ካንሰር ምን እንደሚመስል ላሳያችሁ። አሁን ፖስት ማድረግላችሁ የምለጥፍላችሁ ፎቶ ላይ ልዩነቱን ልንገራችሁ። በዚህ በኩል ያለው ኖርማል ነው ማለት ነው፣ ቤናይን የሆነ ወይም ደግሞ ካንሰር ያልሆነ ነው። በዚህ በኩል ደግሞ ያለው ካንሰር የሆነ ነው። የሁለቱን ልዩነት አንድ በአንድ ላስረዳችሁ። ይህንን አይነት ነገር ቆዳችሁ ላይ ካያችሁ በፍጥነት ወደ ሆስፒታል መሄድ ይጠበቅባችኋል። የመጀመሪያው እንደምትመለከቱት በዚህ በኩል ያለው ቤናይን ነው ማለት ነው፣ ወይም ደግሞ ካንሰር ያልሆነ ነው ማለት ነው። በዚህ በኩል ደግሞ ያለው ካንሰር የሆነ ሊሆን ይችላል ማለት ነው። ስትመለከቱት በዚህ በኩል ያለው ላይ ግማሽ ለግማሽ ስንመለከተው አንድ አይነት ናቸው። በአንዱ ቦርደር ያለውና በሌላው ቦርደር ያለው አንድ አይነት ናቸው። በዚህ በኩል ግን ያለው የተበተነ ነው ማለት ነው። አንድ አይነት አይደለም፣ ወጥ አይደለም ማለት ነው። ሁለተኛው ላይ ደግሞ ስትመለከቱት በዚህ በኩል ያለው ወጥ የሆነ ድንበር አለው። በዚህ በኩል ግን ያለው ካንሰር ሊሆን የሚችለው ደግሞ በዚህ በኩል ያለው የተበተነ ነው ማለት ነው። ድንበሩ ብትንትን ያለ ነው ማለት ነው። ሶስተኛው ላይ ደግሞ ስትመለከቱ ይሄኛው ከለሩ አንድ አይነት ከለር ነው ያለው። በዚህኛው ጋር ግን ያለው ከለሩ የተለያየ ጥቁርና ቀላ ያሉ ነገሮች አሉበት ማለት ነው። ለዚህ ይሄኛው የካንሰር ምልክት ሊሆን ይችላል። እዚህኛው ጋር ደግሞ እንደምትመለከቱት ይሄኛው ስፋቱ ትልቅ አይደለም፣ ከ6 ሚሊ ሜትር በታች ነው። በዚህ ጋር ግን ያለው ከ6 ሚሊ ሜትር በላይ ነው ማለት ነው። ትልቅ ነው ማለት ነው። ሌላው ደግሞ እንደምትመለከቱት በጊዜ ብዛት ማሳከክ ይጀምራል፣ መድማት ይጀምራል፣ እንዲሁም ደግሞ እያደገ እየበዛ መምጣት ይጀምራል ማለት ነው። ስለዚህ እነዚህ ምልክቶች ካያችሁ በፍጥነት ወደ ሆስፒታል መሄድ ያስፈልጋል። በአንጋፋው በኢትዮ ጣይፍ ሆስፒታል የረጅም ዓመት የሙያ ልምድ ያላቸው የቆዳ ስፔሻሊስት ሐኪሞች ይገኛሉ። ማንኛውንም ከቆዳ ጋር የተያዘ ከብጉር ጋር ሊሆን ይችላል፣ ቅድም እንዳሳየኋቸው አይነት የቆዳ ችግር፣ ማንኛውንም ከቆዳ ጋር የተያዘ ችግር በአንጋፋው በኢትዮ ጣይፍ ሆስፒታል ሕክምና ማግኘት ትችላላችሁ። ከተሟላ ላቦራቶሪ ጋር እንዲሁም ደግሞ ከተሟላ ኢሜጂንግ ጋር ሙሉ የሆነ የቆዳ ሕክምና አገልግሎት የምትፈልጉ ከሆነ ኢትዮ ጣይፍ ሆስፒታል ማግኘት ትችላላችሁ። ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።